በትግራይ የተፈጠረው ሰላም ስምምነቱና ለሰብአዊ መብቶች ጥሰት ስጋት የሆነው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረትና የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና ሰብአዊ መብቶች ጥሰት ስጋት የሚፈጠር መሆኑን በሰላም እንዲፈታ አሳስቧል። በፌዴራል መንግስትና ህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመውን ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል በዋናነት የፓርቲው ጉባኤ መካሄድ አለበትና የለበትም በሚል ጉዳይ በሁለት ጎራ ተከፋፍሏል። በህወሓት ሊቀመንበር ዶክተር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት ዕውቀት የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆነው አቶ ጌታቸው ረዳ የሚመራው ጉባኤን በመቃወም ሳይሳተፍ ቀርቷል። ሁለቱ ቡድኖች ከዚያን ጊዜ ጀምሮ እርስ በራሳቸው በመግለጫ መወጋገዛቸው የተለመደ ቢሆን አቶ ጌታቸው መጋቢት 1 2017 ዓ.ም በሶስት የትግራይ ከፍተኛ ወታደራዊ አመራሮች ላይ እግድ ከጣሉ በኋላ ውጥረት ከፍተኛ ደረጃ ላይ ደርሷል። ኢሰመኮ በመግለጫው ለአቶ ጌታቸው ረዳ እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹት አካል በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥሯል ብሏል።